እስቲ ዛሬ ስለ ማቹሪቲ ነው የምነግራችሁ። ማቹሪቲ ማለት የጉርምስና የምንለው ማለት ነው። ምንድነው የሚባለው? ይሄ እድገት ደረጃ ነው። እሱን ስለዚህ እነግራችኋለሁ ማለት ነው። ይሄ ጉርምስና የምንለው ወይ ማቹሪቲ የምንለው አካላዊ እድገት ነው። አብዛኛው አካላዊ እድገት ሆኖ ስለ ንቦናዊና ማህበራዊ ሁኔታዎችንም ያጠቃልላል ማለት ነው። ይሄ እንዴት ነው? ብዙ ጊዜ ለሴቶች ከ8 አመት እስከ 10 አመት ውስጥ የሚጀምር ለወንዶች ደግሞ በ9 እና በ10 አመት ውስጥ የሚጀምር ነው ማለት ነው። በአብዛኛው ጊዜ ግን ይሄ ጉርምስና ስንል ለሴቶች የጡት ማጎጥጎጥ፣ የዳሌ መስፋት ሲሆን ለወንዶች ደግሞ የጡንቻ መፈርጠም፣ የደረት መስፋት፣ የድምጽ መጎርነን ያጠቃልላል ማለት ነው። በአብዛኛው ጊዜ ደግሞ እዚህ ጋር የሚከሰቱ ችግሮች አሉ። early maturity እና late maturity የምንላቸው ነገሮች ማለት ነው። እነዚህ ምንድናቸው የሚለውን እንስቲ። early maturity ማለት ምን ማለት መሰላችሁ? ቀድሞ ከሚጠበቀው እድሜ ከኩዮቻችን ቀድመን የምናሳየው እድገት ማለት ነው። እና ይሄ early maturity ስንለው late maturity ደግሞ ዘግይቶ መጀመሪያው ጉርምስናል ማለት ነው። ብዙ ጊዜ ከ15 አመት እስከ 14 አመት 16 አመት ድረስ ይቆያል ማለት ነው። እና ሳይኮሎጂካል እና ማህበራዊ ኢፌክቱም በሴቶችና በወንዶች ላይ በጣም ይለያያል። ለምሳሌ ሴቶች ቀድሞ early matured ሲሆኑ ወይም ቀድሞ ጉርምስና ሲጀምሩ በጣም ማህበራዊና ስነልቦናዊ ቀውሶችን ያጋጥማል ማለት ነው። ለምሳሌ ቀድማ ጉርምስናን የጀመረች ሴት በአብዛኛው ጊዜ ምን ይሆናል ማለት ነው? ወንዶች የጾታ ትንኮሳዎች ይገጥማቸዋል። ላልተገቡ ሴክሹዋል ነገሮች ከወንዶች መታሰብ ይጀምራሉና እዛ ኢፌክት ውስጥ ይገባሉ። ይሄ ነገር ደግሞ ምን ያመጣባቸዋል መሰላችሁ? ከሌሎች ሴቶች ኩዮቻቸው መገለል የቅናት ስሜት እንዲያደርባቸው ያደርግና ያጋሏቸዋል። እነኚህ early matured የሆኑትም ሴቶች ምን ይሆናሉ መሰላችሁ? አካሎቻቸውን የመጥላት ስሜት ያደርባቸዋል። ከእንደገና በትምህርት ኢፌክቲቭነሳቸው ላይ በጣም ተጽዕኖ ያመጣባቸዋል ማለት ነው። በማህበረሰቡም ብዙ ጊዜ አይወደድም ማለት ነው። ይሄ በወንዶችና በሴቶች ላይ የሚያመጣው ተጽዕኖ እጅግ በጣም የተለያየ ነው። ስለዚህ ወደ ሴክሹዋል ነገር ወደ አልተፈለገ ነገር ውስጥ ይገባሉ። እጽ ወደ መጠቀም ውስጥ ይገባሉ። ወደ አልኮል ነው የመጠቀሙ ነገር ውስጥ ይገባሉ። ለምን? ከሌሎች በጣም ኢንፍሉዌንስ ስለሚደርስባቸው ማለት ነው። ስለዚህ ይሄ ብዙ ጊዜ እንደ ዲስአድቫንቴጅ ይወሰዳል። በወንዶች ላይ ደግሞ early maturity ወይም ቀድሞ ማደግ እንደ አድቫንቴጅ ወይም እንደ ጥሩ ነገር ነው የሚወሰደው። ለምንድነው? ከኩዮቻቸው ቀድሞ ጡንቻዎችን ያወጣሉ፣ ወፍራም ይሆናሉ፣ ረጅም ይሆናሉ፣ ድምጻቸው ጎርነን ይላል። ስለዚህ ወፋፍራም ስለሚሆኑና ረጃጅም ስለሚሆኑ ለአትሌቲክስ ለስፖርት በጣም ይፈልጋሉ ማለት ነው። እዛ ነገር ውስጥ ይገባሉ። ከእንደገና ደግሞ በሌሎች ሰዎች እንደ ትልቅ ሰው ስለሚቆጠሩ ምን ይሆናል መሰላችሁ? ማህበራዊ ኃላፊነቶች ይሰጣቸዋል፣ የአመራርነት ቦታን ያገኛሉ። እንደዚህ አይነት ነገሮች ይሰጣቸዋል ማለት ነው። ስለዚህ ይሄ እንደ አድቫንቴጅ ነው የሚቆጠረው ማለት ነው። ስለዚህ ይሄ በጥሩ ጎኑ ነው የሚታሰበው። ሌላኛው ደግሞ ይሄ ሌት ማቹሪቲ የምንለው ማለት ነው። ይሄ ዘግይቶ መጎርመስ ማለት ነው። ዘግይቶ መጎርመስም በሴቶችና በወንዶች ላይ ያለው ኢምፕሊኬሽን ይለያያል ማለት ነው። በሴት ላይ ዘግይታ ስትጎረምስ እንደ ጥሩ ነገር ነው የሚቆጠረው። ለምንድነው? ቀጠን ያለ ሰውነት ነው የሚኖራቸው። የጡት ማብቃል ነገር የለም፣ የዳሌ መስፋት ነገር የለም። ስለዚህ ቀጠን ስለሚሉ አንድ ሚዲያ ትኩረትን ይስባሉ፣ ሚዲያ ነገሮች ላይ ይሳተፋሉ። ሁለተኛ ደግሞ ለአትሌቲክስ ለስፖርት ይፈለጋሉ ማለት ነው እዚህ ላይ። ስለዚህ በዚህ ላይ በጣም ጥሩ ነው። ሌላው በራስ መተማመናቸው ከፍተኛ ይሆናል ማለት ነው እዚህ ላይ ማለት ነው። ሌት ማቹርድ የሆኑ ሴቶች ማለት ነው። ሌላው ነገር ደግሞ ምንድነው? አካሎቻቸው ስለማይጎለብቱ ከወንዶች የሚመጣባቸው ምንም አይነት ተጽዕኖ የለም። ስለዚህ ምን ያደርጋሉ? ትምህርቶቻቸው ላይ ፎከስ ያደርጋሉ፣ አካሎቻቸው ላይ አይጨነቁም። ግን አንዳንድ የሚያጋጥማቸው ችግር አለ። እኔ አላደኩም የሚል ጊዜያዊ የሆነ ጭንቀት ሊያጋጥማቸው ይችላል እንጂ ዛትማች አይደለም ማለት ነው። ሌላኛው ሌት ማቹሪቲ በወንድ ላይ ሲሆን ደግሞ የከፋ ነገር ነው ማለት እንደ ጥሩ ነገር አይታሰብም። ከሌሎች እኩዮቻቸው ይቀጥናሉ ወይም አጠር ይላሉ። ስለዚህ ጡንቾቻቸው አይጎለብቱም። ስለዚህ ለስፖርት አይፈለጉም። እንደዚህ ለስፖርታዊ ነገሮች በአመራርነት ቦታ ላይ ቦታ አያገኙም። ለምን? እንደ ልጅ ነው የሚታሰቡት ማለት ነው። ስለዚህ መገለልና አይሶሌት የመደረግ ነገር ይደርስባቸዋል። በዚህ ምክንያት ምንድነው? በራስ መተማመናቸው በጣም ይጎዳል ማለት ነው። በራስ መተማመን የለም፣ ያው የመናቅ ነገሮች አለባቸው ማለት ነው። ስለዚህ ተጽዕኖቹ ከወንድና ከሴት ላይ ስለ ሌት ማቹሪቲ እና early maturity
በጣም ይለያያል ማለት ነው። ነገር ግን አድቫንቴጁ ምንድነው? ሌት ማቹሪቲ ለወንዶች ብዙ ጊዜ በስፖርታዊ ነገሮች ላይ ስለማይሳተፉ ምን ይሆናሉ ማለት ነው? ወደ ትምህርት በጣም ያዘነብላሉ። በጣም የንግግር ችሎታ አላቸው፣ የርህራሄ ስሜት አላቸው ይላል ጥናቱ ነው የሚያመለክተው። የፈጠራ ችሎታ ይሄ ክሬቲቪቲ ላይ በጣም ጎበዞች ናቸው። በትምህርት ነገሮች ላይ በጣም ኢፌክቲቭ ናቸው ተብሎ ይታሰባልም ነውም ማለት ነው። ስለዚህ ይሄን ነገር ቪዲዮን ከወደዳችሁ ሰብስክራይብ ማድረጋችሁ፣ ላይክ፣ ሼር ማድረጋችሁን አትርሱት። ሀሳብ አስተያየትም ካላችሁ እቀበላለሁ ማለት ነው። አመሰግናለሁ።